ለትምህርትም ሆነ ለስራ ወደ ውጭ የምትወጡ ኢትዮጵያኖች አውስትራሊያን ትመርጣላችሁ ወይስ አውሮፓን? የተለያዩ ፖይንቶችን አንስቼ እነዚህን ሁለት አህጉር አነጻጽራለሁ። እስኪ እናንተ ደግሞ የሚሻለውን ኮመንት ሴክሽን ላይ ታስቀምጡልኛላችሁ። አንደኛ ዶክመንቴሽን ፕሮሰስ አውስትራሊያ ጀነራሊ ከአውሮፓ ይሻላል። ምክንያቱም ሾርት ተርም ብትሉ ሎንግ ተርም ወይም ፐርማነንት ሬዚደንሲን ብንመለከት አውስትራሊያ በጣም ብዙ ኦፕሽኖች ነው ያሉት። ማለት አንደኛ ድርጅት ስፖንሰር አድርጋችሁ የሚያመጣችሁ ከሆነ ለምሳሌ ስኪልድ ወርከር ከሆናችሁ ምናምን አውስትራሊያ በጣም በፍጥነት ከ1 ዓመት ጀምሮ እስከ 5 ዓመት ፐርማነንት ሬዚደንሲ ማግኘት ትችላላችሁ። በዚህም አሴ ጀነራል ከአውሮፓ ሀገራት ይሻላል አውስትራሊያ በዶክመንቴሽን ፕሮሰስ። ሁለተኛ ደግሞ ኢኮኖሚ ነው። ኢኮኖሚ ስንመለከት በመጀመሪያ አውሮፓ ዌስተርን እና ኢስተርን ዩሮፕ ተብሎ ይከፈላል። ዌስተርን ዩሮፕ የሚባለው ካፒታሊስት ኢኮኖሚ ያላቸው አብዛኞቹ በጣም ኢኮኖሚያቸው ያደገ ሀገራት ሲሆኑ ከነዚህም እንደነ ጀርመን እንደነ ዩኬ፣ ፈረንሳይ፣ ጣሊያን ሲሆኑ ኢስተርን ዩሮፕ የሚባሉት ደግሞ የኮሚኒዝም ስርዓት የራሽያ ኮሚኒዝም ስርዓት የሚከተሉ ሲሆኑ ላይክ ኢኮኖሚያቸው ላይክ አነስ ያለ ሲሆን እንደነ ለምሳሌ እንደነ ሮማኒያ፣ ፖላንድ፣ ክሮሺያ ምናምን ናቸው። ኢስተርን ዩሮፕ የአውስትራሊያ ኢኮኖሚ በደንብ ይሻላል፣ ግን አብዛኛው የኢስተርን ዩሮፕ ሀገራት የአውስትራሊያን ኢኮኖሚ ይበልጣሉ። ሲቀጥል ጆብ ኦፖርቹኒቲ ነው። ጆብ ኦፖርቹኒቲ ስንመለከት የአውስትራሊያ ውስጥ በጣም የተለያዩ ስራዎች አሉ። ያው ስቲል አውሮፓም ስራ እድሎች አሉ፣ ግን አንዳንድ የአውሮፓ ሀገራት ስራ የሌለባቸው ሀገራት አሉ፣ ስፔሻሊ ኢስተርን ዩሮፕ። ስለሆነም በስራ ሁለቱም ቦታ አለ ማለት እንችላለን ማለት ነው። ሲቀጥል ያው ክፍያው ስንመለከት ክፍያው የአውስትራሊያ በጣም ከፍተኛ ነው፣ በጣም አሪፍ የሚባል ነው። ኢስተርን ዩሮፕ ግን ያው ከ1000 ዩሮ በታች ነው አብዛኛው። ሲቀጥል ኮስት ኦፍ ሊቪንግ ነው። ኮስት ኦፍ ሊቪንግ ስንመለከት አውስትራሊያ በጣም ውድ ነው። ኮስት ኦፍ ሊቪንግ ማለት ነው ይሄ ከአብዛኞቹ የአውሮፓ ሀገራት በጣም ውድ ነው። ሲቀጥል ደግሞ ሌላው ሆስፒታሊቲ ነው። ሆስፒታሊቲ ስንመለከት አውስትራሊያ በደንብ ከአውሮፓ ይሻላል አሁን ማለት ነውና አውስትራሊያ ላይክ በጣም በደንብ ተቀባዮች ናቸው፣ ግን አውሮፓ በደንብ በሚባል ደረጃ የተለያዩ የአውሮፓ ሀገራት እኔም ፐርሰናሊ ያጋጠመኝ ጣሊያን ውስጥ፣ ጀርመን ውስጥ የተለያየ ዘረኝነት ተመልክቻለሁ። ሮም ውስጥ ቤት ኪራይ ለመከራየት ብላክ መሆንን አይቶ እምቢ ያለኝ ሰው ሁላ አጋጥሞኛል። ጀርመን ውስጥ ደግሞ አንዳንድ ጥቁር መግባት የማይችልባቸው ባሮች አሉና የተለያዩ የአውሮፓ ሀገራት እንደዚያ ነገር ሊያጋጥማቸው ይችላል። ስለሆነም በሆስፒታሊቲ አውስትራሊያ በደንብ እንትን ናቸው፣ ዌልካሚንግ ናቸው ከዩሮፕ ማለት ነው። እና በትምህርት አውሮፓ ይሻላል። ምክንያቱም ምንድነው ክፍያው ነው። አውሮፓ ኦልሞስት ነፃ ነው ትምህርት ዩኒቨርሲቲዎቹ ማለት ነውና አውስትራሊያ ግን በጣም ውድ ነው። እስኪ እናንተ ደግሞ ከነዚህ ፖይንቶች አንፃር ከሁለቱ አህጉራት የቱን ትመርጣላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። ላይክ ፎሎ ሼር እንዳይረሳ።